ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውደስና ልጆች እንዴት ናችሁ? ደህና ናችሁ? ረመዳን ከሪም። ውደስና ልጆች ዛሬ በእኛ ጊዜ በተሰኘው ፕሮግራማችን የምንነግራችሁ ሳይደክመን መጾም እንዴት እንችላለን የሚለው ነው። የትም እንዳትሄዱ እሺ። ልጆች ዛሬ አንድ ትልቅ ሚስጥር ላካፍላችሁ መጥቻለሁ። ረመዳን ሲመጣ ጾም ይደክመኛል ወይም ይርበኛል የሚል ልጅ አለ? ለዚህ ጉዳይ አትጨነቁ እሺ። ዛሬ ሳይደክመን ወይም ደግሞ ሳይርበን እንዴት መጾም እንዳለብን 4 ዘዴዎችን ነግራችኋለሁ። አንደኛው መንገድ ሱሑርን መመገብ ነው። ሱሑር መብላት ማለት ልክ እንደ ስልክ ባትሪ ስልካችንን ቻርጀር ማድረግ ማለት ነው። ግን ምን መብላት አለብን የሚለው ደግሞ በጣም ይወስናል። አንደኛ ኃይል የሚሰጡ ምግቦችን መመገብ። እነዚህ ምግቦች ከበላን ቀኑን ሙሉ ቀስ እያሉ ኃይል ይሰጡናል። ፕሮቲን ምግቦች እንደ እንቁላል ወይም ደግሞ ጥራጥሬ ያሉት ደግሞ ቶሎ እንዳይርበን ያደርገናል። እንደ ፍራፍሬ ያሉት ሙዝ ሰውነታችን ውስጥ ውሃ እንዲቆይ ይረዳል። እነዚህን ነገራቶች አቀላቅለን መብላት ከቻለን በጣም ጥሩ ነው። ግን ሱሑር ላይ አደራችሁን ጣፋጭ ነገር መብላት የለባችሁም እሺ፣ ምክንያቱም ቶሎ እንዲርበን ሊያደርገን ስለሚችል። ሁለተኛው መንገድ ደግሞ በቂ ውሃ መጠጣት። ቀኑን ሙሉ ውሃ ሳይጠማን ለመቆየት የውሃ ባንክ ሊኖረን ይገባል። በሱሑር ሰዓት በቂ ውሃ መጠጣት በጣም አስፈላጊ ነገር ነው። ግን በአንድ ጊዜ ብዙ ውሃ ከመጠጣት ቀስ እያልን ብንጠጣ ይሻላል። አደራችሁ ልጆች ጨው የበዛባቸውን ምግቦች በሱሑር ሰዓት አትብሉ፣ ምክንያቱም ጨው ውሃን ስለሚመጥ ቶሎ ይጠማናል። ሶስተኛ ጉልበትን መቆጠብ። ልጆች ጾም ላይ ስንሆን እንደ ስልክ ባትሪ ጉልበታችንን መጠበቅ አለብን። በጣም በሚያቃጥልና በሚሞቅ ፀሐይ ላይ አትጫወቱ፣ ምክንያቱም ላብ ጉልበታችንና ውሃችን ይወስድባቸዋል። ከመሮጥ ይልቅ ቁርአን መቅራት፣ ሰላዋት ማውረድ፣ ስዕል መሳል የመሳሰሉትን ቀላል ነገራቶች ማድረግ ይሻላል። ከሰዓት በኋላ ትንሽ ቀይሉላ ወይም የቀትር እንቅልፍ መተኛት ለሰውነታችሁ ትልቅ እረፍት ይሰጣል። አራተኛው መንገድ ደግሞ የኢፍጣር ጥበብ ነው። በመጨረሻም የኢፍጣር ሰዓት ሲደርስ ሱናውን ተከተሉ። መጀመሪያ በቴምርና በውሃ አፍጥሩ። ቴምር ወዲያውኑ ለሰውነታችሁ ኃይልን ይሰጣል። ሆዳችን እንዳይቆርጣችሁ ምግቡ በደንብ አኝኩት። ብዙ ምግብ በአንዴ ከመመገብ ቀስ እያለ መብላት ይሻላል። ያኔ ድካሙ አይሰማችሁም ማለት ነው። ስለዚህ ልጆችዬ ይህንን 4 መንገድ ከተከተላችሁ ረመዳን በጣም ቀላልና ደስ የሚል ይሆንላችኋል። አላህ ጾማችን ይቀበላችሁ። ውዳስና ልጆች የዛሬ ምክር ይሄንን ይመስል ነበር። አሁን ደግሞ በቀጥታ ወደ ድንቃ ድንቆሮች እናልፋለን። አብራችሁን ሁኑ። ዛሬ የምነግራችሁ ታሪክ በጣም ይገርማችኋል። ይህ ልጅ በጣም ኃጢአተኛ ነበረ። ሰላት አይሰግድም። ሌሊቱን በሙሉ ኸምር እየጠጣ ያነጋና ከዛን ከጧቱ 5 ሰዓት ይነሳል። ምንም ቁም ነገር የለውም። በኃጢአት መጨማለቅ ነው ስራው። ቤተሰቦቹ ሊያስተካክሉት ምንም ያላደረጉት ጥረት የለም። ነገር ግን ሊሰማቸው አልቻለም። አንድ ቀን በጣም እያለቀሰ ወደ ቤቱ ገባና አባቴ ተወብቻለሁ፣ ካሁን በኋላ ኸምር አልጠጣም፣ አላስቸግርም ይለዋል። አባትየው በጣም ደንግጦ ምን ተከሰተ ሲለው ትምህርት ቤት አንድ ልጅ ያለኝ ነገር በጣም ቀልቤን ነካውና መተውበት ፈለግኩኝ። አባትየውም በአግራሞት የልጁ ስም ማን ነው ብሎ ጠየቀው። ማንነቱን ከመንገሬ በፊት ግን ወደ ኋላ መለስ ብዬ የአባቱን ታሪክ ላጫውታችሁ። አባትየው በድሮ ጊዜ ፋርማሲ ውስጥ ይሰራ ነበር። በዛን ጊዜ ማታ ላይ ስራ መስራት ክልክል ነበር። ግን አባትየው በሌሊት መድኃኒት የሚፈልጉ ሰዎች ሊኖሩ ይችላሉ ብሎ በድብቅ ፋርማሲውን ከፍቶ መስራት ይጀምር ነበር። አንድ ሌሊት አንድ ሰውዬ ይመጣና እባክህን ሚስቴ ወልዳለች፣ አሁን የወለደችው ለልጄና ለሚስቴ ደግሞ መርፌ ያስፈልጋል ይለዋል። ልጆች መርፌው በዛን ሰዓት እዛ ፋርማሲ ውስጥ ስላልነበረ ለጓደኛው ይደውልና በግድ ከእንቅልፉ አስነስቶት ከዛም በኋላ ፋርማሲውን ያስከፍተዋል። ከዛ በኋላ ለሰውየው መርፌው ሲሰጠው ሰውየው ደግሞ ስንት ነው የምከፍለው ይለዋል። ከዛን ሰውየው ደግሞ በጣም ይደነግጥና አንተ በዚህ ሰዓት ላይ ሆነ ስለ ብር ታስባለህ እንዴ? እኔ ለአላህ ብዬ ትችላለሁ፣ አሁን ሂድና ሚስትህንና ልጅህን አድን ብሎ ይልከዋል። ልጆች የዛን የዳነው ልጅ ነበረ። ይሄኛው የሚጠጣውን የነበረው ሰውዬ መክሮ የመለሰው ተውበት እንዲያደርግ ያደረገው ልጅ ነበር። ስለዚህ አያችሁ ልጆች አባትየው ከብዙ አመት በፊት የሰራው ኸይር ስራ አሁን ደግሞ ለልጁ እንዲተውበት ረድቶታል ማለት ነው። ምንም ያክል የፈለገ ኸይር ስራ ብትሰሩ ጥቅሙ ለራሳችሁ ነው ልጆች። ስለዚህ ኸይር ስራን አብዙ እሺ። ውዳስና ልጆች ለዛሬ ያዘጋጀሁላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ ሳምንት እስክንገናኝ ድረስ ቻቻስና ልጆች
ረመዳን ከሪም